ሰላም እንዴት ናችሁ ፋሚሊ? ጆርኒን ለማጋራት ወደ ሶሻል ሚዲያ ስመጣ ይሄ የመጀመሪያ ቪዲዮዬ ነው። እናም ይህንን የማደርግበት ምክንያት ጀማሪ በነበርኩበት ጊዜ በጣም ስትራግል ሳደርግባቸው የነበሩትን ነገሮች ለማጋራት እና ጆርኒን ለማካፈል ነው። በዛውም አሁን ላይ ስትራግል እያደረጋችሁ ላላችሁ ትሬደሮች የኔ ጆርኒዎች በትንሹ ቢሆን ያግዛችኋል ብዬ አስባለሁ። አሁን ዴክስዋይን አናሊሲስ ነው የምንሰራው። ዴክስዋይ ነው ዶላር ኢንዴክስ ማለት ነው። መንዝሊ ላይ በምናየው ሰዓት የባለፈው የኦክቶበር ካንድል ኢንገልፍ አድርጎ ነው የዘጋው። ኢንገልፍ አድርጎ በሚዘጋበት ሰዓት የእቺኛው አሉ ቴክ አድርጎ ነው የሄደው። ስለዚህ ከላይ ደግሞ ሊኩዲቲ ያለው መንዝሊ ጋፕ አለ። ኤክስፔክት እያደረኩት ወደ ላይ ነው። እዚህ ጋር መጀመሪያ ዲሊንግ ሬንጅ ሰርቶ ነበረ። የሱን ፕሪሚየም ይገባል ብዬ ማለት ነው ኤክስፔክት ሳደርግ የነበረው መንዝሊ ላይ 50 ውስጥ ኦሬዲ ጋፑ እዛ አካባቢ ነው። ወርደን በምናይበት ሰዓት ዊክሊ ላይ ይህንን ማርኬት እንደሚታየው ከታች ሊኩዲቲ ቴክ አድርጎ ኢንገልፍ እያደረገ በሞመንተም ነው ወደ ላይ እየሄደ ያለው። በሚሄድ ሰዓትም እዚህ ጋር የነበሩ ሀዮች በቦዲ ነው ብሬክ እያደረገ እየሄደ ያለው። እዚህ ጋር እንደምታየው በቦዲ ነው የዘጋው። ይችኛዋንም ሀይ እዚህ ጋር በዊክ ነበር የተመለሰባት። ድጋሚ መጥቶ በዚችኛዋ በቦዲ ዘግቷታል። ስለዚህ ኤክስፔክት እያደረኩት ያለውት ቅድም መንዝሊ ላይ እንዳየነው የመንዝሊ ጋፕ እዚህ ጋር አለ። እዚች ጋፕ ላይ ይመጣል ብዬ ነው። እዚች ጋር ሊኩዲቲ ያለች እሷን ቴክ አድርጎ ከወረደም ከወጣም ያን እናየዋለን። ነው ፋንዳሜንታል አብሮ ስላለ ማለት ነው። ዊክሊ ኦርደር ብሎክም እዚህ ጋር አለ። ስለዚህ ወደ ላይ ነው ኤክስፔክት እያደረኩት ያለውት። ወርደን ዴይሊን አብረን በምናይበት ሰዓት ዴይሊ ላይ ደግሞ እንደሚታየው ማርኬት እዚህ ጋር ይችኛዋን ሀይ ማርኬት አድርጎ ተመልሶ ይችኛዋን ቴክ በሚያደርግበት ሰዓት እንደገና የኛውን ብሬክ ሲያደርግ የኛን ዲሊንግ ሬንጅ ሰጥቶናል ማለት ነው። ስለዚህ ቡሊሽ ሞመንተም ላይ ነው ማለት ነው አሁን ያለው። ማርኬት በሚሄድበት ሰዓት ደግሞ ስትራክቸር እያከበረ ነው እየሄደ ያለው። ያም የሆነበት የዚህ ከኦርደር ብሎክ ነው። ማርኬት ከዚህ ጋርም ከታች እንደምናየው ከኦርደር ብሎክ ሪጀክት ይደረጋል፣ ብሬክ አድርጎ ይሄዳል። እዚህም እንደዛው ኦርደር ብሎክ ብሬክ። ባለፈው ሳምንት አናሊሲስ የሰራ ነው ከዚህ ጋር ነበረ ኤክስፔክት አድርገን የነበረው እንደዚህ አይነት ሙቭመንት ይሰጠናል ነበረ። ይኸው ያን ሰጥቶ ነው አሁንም ያለው። ስለዚህ አሁንም በዚህ ሳምንት ኤክስፔክት እያደረኩት ያለው ዊክሊ ካንድል እዚህ ጋር እንደምናየው ኢንገልፍ ያደረገ ካንድል ነው። ኢንገልፍ በሚያደርግበት ሰዓት ደግሞ ሪትሬስ አድርጎ የፕሪቪ እዚህ ጋር የነበረችው የዊክሊ ኦርደር ብሎክ ተች አድርጎ ነው ወደ ላይ በመሆን እየሄደ ያለው። ስለዚህ የቀጣይ ዊክ ካንድልም አሁን ኢንገልፍ አድርጎ ወደ ላይ ይዘጋል ነው ሀሳቤ። ስለዚህ አሁን ስላለ ዴይሊ ምንድነው ዴይሊ ጋር እዚህ ጋር የማየው እዚህ ጋር ብሬክ የተደረገች ስትራክቸር አለች። እሷን በሚያደርግበት ሰዓት እዚህ ቦታ ላይ ኦርደር ብሎክ ሰጥቶ ነው የሚሄደው። ይሄ የብሮከር ማኒፑሌሽን የሚባለው ነገር ነው እንጂ ሌላ ኦርደር ብሎክ አለች ሌላ ብሮከር ላይ ማለት ግልጽ የሆነች ይቺኛዋ ኦርደር ብሎክ ማለት ነው። ይቺ እዚች ኦርደር ብሎ ይቺ ማለት ነው እንትን ብሮከር ስትቀይሩ ታገኙታላችሁ። ከዚች ቦታ ሪጀክት ተደርጎ ይሄዳል ብዬ ነው ኤክስፔክት እያደረኩ ያለሁት እና እዚህኛው ላይ ተመልሰን በምንመጣበት ሰዓት ስለዚህ አሁን በዚህ ሳምንት ኤክስፔክት እያደረኩ ያለሁት ማርኬት እዚህ መጥቶ ወደ ላይ ፑሽ ያደርጋል ነው ኤክስፔክት እያደረኩ ያለሁት። ያው አሁን አናሊሲስ እንሰራለን፣ ማርኬት ሲከፈት ደግሞ ትሬድ እናደርጋለን ማለት ነው። ስለዚህ ያን የሚፈጥረውን ደግሞ አብረን የምናየው ይሆናል። እሺ እንግዲህ ቅድም ዴክስዋይን አይተን መተናል። ስለዚህ ጎልድ እና ዴክስዋይ ኢንቨርስሊ ፕሮፖርሽናል ናቸው ማለት ዴክስዋይ የሚወጣ ከሆነ ጎልድ ይወርዳል ነው ማርኬት ላይ ያለው እሳቤ። ስለዚህ ዴክስዋይን ይወጣል ብለን ነው ከዛ ጋር የመጣ ነው። አሁን ደግሞ ጎልድ እናያለን። ጎልድ በምናይበት ሰዓት ላለፉት መንዞች ቡልራን ነበረ ሲያደርግ የነበረው። ስሪ ተከታታይ መንዝ እዚህ ጋር ከኮንሶሊዴሽን ከወጣ በኋላ ቡልራን አድርጓል። በሚያደርግበት ሰዓት ኦክቶበር ላይ ሪጀክት ተደርጎ ኦል ታይም ሃይ ነክቶ ሪጀክት ተደርጎ ይችን የመሰለች ካንድል ነው የሰጠን። ማርኬት እንደዚህ አይነት ካንድል በሚፈጥር ሰዓት ዊኩ በጣም ረጅም በመሆኑ ቦዲዋ ትንሽ በምትሆንበት ሰዓት እኔ ኤክስፔክት የማደርገው ቤሪሽ ይወርዳል ነው ማርኬት። ከዛ እዚህ ጋር ኤክስፔክት በማደርግበት ሰዓት ደግሞ ይወርዳል ብዬ ያሰብኩት እዚህ ጋር የፕሪቪየስ መንዝሏችን አለች ይችኛዋ ማለት ነው። ቤት መንዝሏለችን እስከዚህ ይመጣል ብዬ ኤክስፔክት እያደረኩኝ ነው። እንደሚታየው እዚህ ጋር ሎዋ ብቻ ሳትሆን እንደገና ሂውጅ የሆነ ፕሪቪየስ
በዚህ ጋር ያጋባል የመንዝሊ ጋፕ ማለት ነው። ማርኬት መጥቶ እዚህ ውስጥ ሪትሬስ አድርጎ ከዚህ ኤሪያ ላይ ኮንፊርም አድርጎ ቡልራኑን ይቀጥላል የሚል ሀሳቤ ነው ያለኝ እንደኔ። ስለዚህ ቤሪሽ እየታያየሁት ነው ማለት ነው። ይህን በማይበት ሰዓት ደግሞ መንዝሊ ላይ እንደምናየው እዚህ ጋር የዚችን የዊኳን ኮንስኩዌንት ኢንክሮችመንት የዋን 50 ሞልቶ ይመጣል ብዬ ነበር ስጠብቅ የነበረው። እንደሚታየው ከሆነ የእሷን 50 ውስጥ ገብቶ ነው ማርኬት እየመጣ ያለው። ስለዚህ መንዝሊ ላይ ያለኝ ይሄ እይታ ማርኬት እስከዚህ ታች ይመጣል ማለት ነው። ዴይሊ ላይ አሁን ዊክሊ ላይ ወርደን በምናይበት ሰዓት ደግሞ ዊክሊ ላይ ስናየው ያቺ መንዝሊ ሎ ማለት እቺ ቦታ ነች። እዚህ ጋር እንደምናየው ድጋሚ ዊክሊ ፌር ቫልዩ ጋፕ አለ። ስለዚህ ማርኬት አሁንም ኮንፊርም ሌላ ያደረገልኝ ዊክሊ ፌር ቫልዩ ጋፕ አለ፣ መንዝሊ ፌር ቫልዩ ጋፕ አለ፣ ፕሪቪየስ መንዝሎ አንድ ላይ 3 ነገር መጥቷል። እዚህ ጋር እንደገና ሊኩዊዲቲ ያለች እቺኛዋ ሎ ማለት ነው። ስለዚህ ለዚህ ሁሉ ሊኩዊዲቲ መጥቶ ሊኩዊዲቲ ቴክ አድርጎ ወደ ላይ ይሄዳል ነው ሀሳቤ። ማርኬቱ ጊዜ ወይ ሊኩዊዲቲ ቴክ ለማድረግ ነው ወይ ጋፖችን ሞልቶ ለመሄድ ነው የሚመጣው። እዚህ ጋር ዊክሊ ካንድል በምናይበት ሰዓት ያቺ ኮንስኩዌንት ኢንክሮችመንቷን የመንዝሊዋን የሞላች ነች። ልክ መንዝሊ ላይ እንዳየናት አይነት ካንድል ነው የሰጠን። ወደ ታች ኢንገልፍ የተደረገች ናት። ስለዚህ አሁንም ቤሪሽ ነው ማለት ነው ከዚህ ጋር እያሳየኛለሁ። እዚህ ጋር በምናይበት ሰዓት እንደገና አሁን የኔክስት ዊክ አናሊሲሳችንን ለመስራት እዚህ ጋር ፕሪቪየስ ዊክ 20 አለ። እዚህ ጋር ደግሞ ፕሪቪየስ ዊክ ሎአችን አለ ማለት እነዚህ ፕሪቪየስ መንዝ ሃይሉ፣ ዊክሊ ሃይሉ፣ ዴይሊ ሃይሉ ቫሊድ ሊኩዊዲቲዎች ናቸው። ሁልጊዜ እነዚህ መያዝ አለብን። ስለዚህ ቤሪሽ ነው ይታይ። እዚህ ጋር እንደዚህ ዊክሊ ላይ እንደዚህ ነው። ዴይሊ ጋር ወርደን እናየዋለን። ማርኬት ዴይሊ ጋር ወርደን በምናይበት ሰዓት ማርኬት እዚህ ጋር በዚህኛው ካንድል ሃይ ቴክ ካደረገ በኋላ እዚህ ጋር መቶ ስትራክቸር ሰብሯል። ስትራክቸር ብሬክ በሚያደርግበት ሰዓት ሁልጊዜ ይህ ስትራክቸር ማለት 4 አወር ላይ ወርደን ካየነው ክሊር የሆነ ዲሊንግ ሬንጅ ነው የሰጠን። ይሄው እዚህ ጋር እቺን ሃይ ቴክ አድርጎ መደኛውን ብሬክ በሚያደርግበት ሰዓት እቺኛው ኢንተርናል ቶንና እዚህ ጋር ማርኬት ስትራክቸር ሽፍታችንን እናገኛለን። እዚህ ጋር ቫሊድ የሆነ ዲሊንግ ሬንጅ አለን ማለት ነው። እዚህ ዲሊንግ ሬንጅ ላይ በምናይበት ሰዓት ማርኬት ሁልጊዜ ሴል ከፕሪሚየም ዞን ላይ ነው፣ ባይ ደግሞ ከዲስካውንት ዞን ላይ ነው በዲሊንግ ሬንጅ ቲዮሪ እንደሚታወቀው። ስለዚህ ማርኬት መጥቶ የዚህም ፕሪሚየም ገብቷል። እዚች ጋር ከ50 በላይ ገብቶ ነው እየወረደ ያለው። 50 ውስጥ በሚገባ ሰዓት ደግሞ የዴሊ ኦርደር ብሎክ አለች፣ እሷን ተጠቅሞ ነው እየወረደ ያለው። ስለዚህ እዚህ ጋር እኛ አሁን አናሊሲሳችንን ለኔክስት ሳምንት ኤክስፔክት እናደርገውን ዊክሊ 20 እና ሎአችን አለ። እንደገና ዴይሊ ላይ ነው አይደል ያለ ነው። አሁን ዴይሊ 20ንም እንይዛለን። ሁልጊዜ እነዚህ ሊኩዊዲቲዎች ቫሊድ ናቸው። እሺ ዴይሊያችን እንደዚህ ነው። አሁን ወርደን ከዛ 4 አወር ላይ በምናይበት ሰዓት ማርኬት 4 አወር ፕሪሚየም ውስጥ ገብቶ ይሄንን ሊኩዊዲቲ ቴክ አድርጎ እዚህ ጋር እንደገና ምን ሰጥቶናል? 3 ድራይቭ ፓተርን ሰጥቶናል። 1 2 3 ድራይቭ ፓተርን እኔ በምጠቀምበት ጊዜ ማርኬት ሊኩዊዲቲ ቴክ አድርጎ ከሆነ 3 ድራይቭ ፓተርን የሚሰጠኝ በቃ ለኔ ቫሊድ ነው፣ ኤ ፕላስ ነው። በተለይ ከኤሪያ ኦፍ ኢንተረስት ላይ ከኤር ታይም ፍሬም ኤሪያ ኦፍ ኢንተረስት ላይ ሲሆን ማለት ነው። ስለዚህ 3 ድራይቭ ፓተርን የምጠቀመው እንዴት ነው ማለት ነው? እዚህ ጋር ኢንዲዩስመንት ይችን ቴክ አድርጓል እዚህ ጋር እንደሚታየው ማለት ነው። ይችን ቴክ አድርጎ ስለዚህ ቀጣይ ኤክስፔክት የማደርገው ለዚህ ነው ማለት ነው። ይችን እንደ አይአርኤል ይዤ ይሄ እዚህ ጋር ኤአርኤል ተጠቀማለሁ ማለት ነው። ስለዚህ 3 ድራይቭ ፓተርን በሚሰጥበት ሰዓት ሊኩዊዲቲ ወስዶ 1 2 3 ሃዮች ሊኩዊዲቲ ያልተወሳሰዱ ማለት ነው። የዚችኛዋ ሃይ ሎ መውሰድ የለበትም። የዚችን ሎ ደግሞ የዚችኛዋ ሃይ መውሰድ ሎማ ድጋሚ መውሰድ የለበትም። ያ በሚሆንበት ሰዓት የመጀመሪያው ስትራክቸር እዚህ ጋር እንደምታዩት ብሬክ በሚደረግበት ሰዓት ለኔ ፈርስት ኢንትሪ ነው ማለት ነው። ፈርስት ኢንትሪ ከዚህ ጋር ይዛለው። እዚህ ጋር ብሬክ በሚደረግበት ሰዓት ፕሮፐር ያረጋግጥልኛል። እንደገና የዚህኛውን ፊቦናቺ ዘርግቼ 50 ፕሪሚየም ጠብቄ ትሬድ አደርጋለሁ ማለት ነው፣ ለባይም ለሴልም ሲሆን።
ስለዚህ አሁን እዚህ ጋር ከዴይሊ ኦርደር ብሎክ ላይ 3 ድራይቭ ፓተርን ሰጥቶን ማርኬት ስትራክቸር ብሬክ አድርጎ ሪትሬስ አድርጎ እየወረደ ነው ያለው። በሚወርድበት ሰዓት ይችኛዋ ፕሮፐር ሰርታልናለች እዚህ ጋር ሺፍቷን በሚሰራ ሰዓት። ስለዚህ አሁን ምንድነው ኤክስፔክት የማደርገው ሴሊንግ ስለሆነ ሁልጊዜ ከፕሪሚየም ላይ ነው ሴል የምለው። ማርኬት ፕሪሚየም ውስጥ ገብቶ ነው እየወረደ ያለው። እዚህ ጋር ፕሪሚየም ውስጥ ገብቶ በሚወርድበት ሰዓት ደግሞ እዚህ ጋር እንደሚታየው 4 አወር ፌር ቫልዩ ጋፕ አለ ይችኛዋ ኤሪያ ማለት ነው። 4 አወር ፌር ቫልዩ ጋፕ አለ። ከ4 አወር ፌር ቫልዩ ጋፕ ውስጥ ሪጀክት ተደርጎ እየወረደ ነው ያለው። አሁን እዚህ 4 አወር ጋፕ ላይ ሆኜ በማየው ሰዓት እኔ ምንድነው እየጠበቅኩ ያለሁት ማርኬት ሪጀክት ተደርጎ በደንብ ወርዶ ከዚህ ካለበት ኤሪያ ይሄንን ኤሪያ ብሬክ አድርጎልኝ ይችኛዋን ዞን ማለት ነው ይችላል በደንብ በሞመንተም በፌር ቫልዩ ጋፕ ብሬክ አደረገልኝ የዚችን 50 ፕሪሚየም ዞን ማለት ነው ጠብቄ ሪትሬስ ጠብቄ ሴሊን ማለት ነው ትሬድ ማድረገው 4 አወር ላይ ሆኜ እዚህ ጋር በማየው ሰዓት እዚህ ጋር አንዱ እይታዬ ነው ማለት ነው ጎልድ ላይ ይሄንን እሺ ለይቀመጥ ቀስቱ እንዳለ ይቀመጥ እና ወርጄ ደግሞ 1 አወር ላይ በማየው ሰዓት ማርኬት በሚመጣበት ሰዓት ድጋሜ ያኔ ከዴሊ ኦርደር ብሎክ ዴሊ ኦርደር ብሎክ ነው ቅድም ያየነው ከዛ ሪጀክት በሚደረግበት ሰዓት ቅድም ስላችሁ የነበረው ኢንዲስመንት አለ 4 አወር ላይ ያየነው ድጋሜ ምን ሰርቷል እዚህ ጋር 3 ድራይቭ ፓተርን አለው ማርኬት ማለት ነው ይሄው 3 ድራይቭ ፓተርን ሰርቶ ስትራክቸር ብሬክ አድርጓል። ብሬክ በሚያደርግበት ሰዓት እዚህ ጋር ይቺ ሎ ወስዳ ነው ሃይ ድጋሚ ወስዳ ብሬክ የተደረገችው። ስለዚህ እዚህ ጋር ፕሮፐራችን ነው ማለት ነው። ይሄ ፕሮፐራችንን በሰራ ሰዓት ማርኬት ምን አድርጓል መጥቶ ፑል ባክ በሚያደርግበት ሰዓት እዚህ ጋር ኢንዲዩስመንት ተጠቅሟል። ኢንዲዩስመንት ቴክ በሚያደርግበት ሰዓት ይቺ አይአርኤል ትሆናለች ማለት ነው። እሷን ኢንዲዩስመንት ቴክ ካደረገ በኋላ ምን አድርጓል ወደ ታች ወርዷል። በሚወርድበት ሰዓት ይሄኛው ብሬክ ሲደረግ ኦሬዲ ኤምኤስኤስ ሰራ ማለት ነው። ስለዚህ አሁን እዚህ ጋር ኤክስፔክት ማድረገው ምንድነው እዚህ ጋር ልክ እዚህ ጋር እንዳደረገው ምን አድርጓል እዚህ ጋር እንደምናየው ማርኬት እዚህ ጋር አይአርኤል ቴክ አደረገ ማለት ነው። ኢንዲዩስመንት ቴክ አድርጓል። ቴክ አድርጎ ከ4 አወር ፌር ቫልዩ ጋር ሪጀክት ተደርጎ እየወረደ ነው ያለው። ሁልጊዜ ሊኩዊዲቲ ቴክ አድርጎ 3 ድራይቭ ፓተርን ሰጥ ለኔ ቫሊድ ነው ብያችኋለሁ። ይቀጥል ይሄው 1 2 3 ስለዚህ ማርኬት መጥቶ እንደምናየው እዚህ ጋር ይችኛዋን ሎ ብሬክ አድርጎልናል። ብሬክ ያደረገው በቦዲቱ ጋር ነው እዚህ ጋር ነው ማለት ነው። እዚህ ጋር ብሬክ በሚያደርግበት ሰዓት ማርኬት ስትራክቸር ሽፍታችንን ሰጥቶናል ማለት ነው። ስለዚህ አሁን ካለበት ኤሪያ ማርኬት ፑል ባክ አድርጎ ነው ያለው የዚች ሊቪንግ ሬንጅ 50 ውስጥ ገብቶ ነው ያለው ፕሪሚየም ዞኗ ላይ ማለት ነው። ስለዚህ አሁን ካለበት ከወረደም ቅድም ፎራውን ላይ እንዳልኩት እኔ ቫሊድ ነው ይሄው ኮንፊርም አድርጎልናል ስትራክቸር ተከትለን ይሄዳል። ደግሞ የበለጠ ደግሞ ጎልድ ላይ ካለ ልምድ የተነሳ ይሄን ማርኬት ከዚህ የበለጠ ለኔ ኤ ፕላስ የሚሆንልኝ ድጋሚ መጥቶ እዚህ ጋር አሁን ዊክሊ ላይ ያለችንን ፕሪቪየስ ዊክ ሃይ አለች እሷን ቴክ አድርጎልን እንደገና ዴይሊ ላይ እሺ ዴይሊ አይደለም 4 አወር ፕሪቪየስ ዊክ ሃይዋን ፕሪቪየስ ዴይ ሃይዋን ቴክ አድርጎልን እቺኛው አንድ ሊኩዊዲቲ ተጠቅሟት እዚህ ጋር እንደምናየው የ4 አወር ላይ ይሄ ዞን የ4 አወር ኦርደር ብሎክ አለ። እዚህ ዞን ውስጥ ገብቶ ከዚህ ሪያሊ ለኔ ቢወርድ በጣም አሪፍ ኤ ፕላስ ይሆናል። ይሄንን ወርደን 1 አወር ላይ ድጋሚ በመናይበት ሰዓት ምን አለን 1 አወር ላይ ያው ይሄንን እምላችሁ ካለኝ ጎልድ ላይ ከነበረኝ ከቆየውበት ከልምድ የተነሳ ነው። እዚህ ጋር ኢንቨርትድ አለች የ1 አወር ማለት ነው። ማርኬት ከዚች ኤሪያ ላይ መጥቶ ወደ ላይ ፑሽ አድርጎ እዚች ኤሪያ ላይ መጥቶ ቫሊድ የሆነ ምርጥ ኮንፈርሜሽን ማለት ነው ሰጥቶኝ እንደዚህ የሚወርድ ከሆነ በቃ ለኔ ኤ ፕላስ ነው። ከዚህኛው ልጅ ያኛው ማለት ነው
ይህም እንደዚህ ብሬክ ካደረገልኝ በጋፕ እዚህ ጋር ትሬድ ይደረጋል ማለት ነው። ስለዚህ የጎልድ ኤክስፔክት የማናደርገው ዊክሊ አናሊሲሳችን ይሄ ነው ማለት ነው። አይ ብሎ ማርኬት ደግሞ በቮሊዩም ብሬክ አድርጎ ይህንን በጋፕ ወደ ላይ የሚሄድ ከሆነ የቮሊዩምን ያለበትን ሞመንተም በሰዓቱ አይችል ሪትሬስ ካደረገ በኋላ ከዲስካውንት ዞን ላይ ባይ ሞመንተም አይና ያለው ማለት ነው። ያንን ያልኩበት ምክንያቱም እዚህ ጋር ከዴሊ ኦርደር ብሎክ ነው ማርኬት ሪጀክት ተደርጎ የሄደው። እዚህ ጋር በምናየው ሰዓት ይሄዋ ዴሊ ኦርደር ብሎክ ናት። ኦርደር ብሎክ ከሷ ኦርደር ብሎክ ሪጀክት ተደርጎ በሚሄድበት ሰዓት ፌል አድርጎ በፌለር ስዊንግ እዚህ ጋር ስትራክቸር ሺፍት አድርጓል። ስትራክቸር ሺፍት በሚያደርግበት ሰዓት በፌለር ስዊንግ ጊዜ እዚች ጋር የምትኖረው ኦርደር ብሎክ ሚቲጌሽን ብሎክ ትሆናለች። ከዚች ሚቲጌሽን ብሎክ ላይ እንደሚታየው ማርኬት ሪጀክት አድርጎ ነው እየሄደ ያለው። ስለዚህ ፑሽ አድርጎ ብሬክ የሚያደርግልኝ ከሆነ በጋፕ እና ወደ ላይ ሞመንተም የሚኖረው ከሆነ ሪትሬስመንቱን ጠብቄ ዲስካውንት ዞን ላይ ባዩን የማይበት ቻንስ አለ ማለት ነው። ስለዚህ ባይ ከየቱ ጋር ልንል እንደምንችል ሴል ከየቱ ጋር ልንል እንደምንችል አይተናል። የኔ ባያዜ አሁን ሴል ነው ማለት ነው። ፋንዳሜንታልም እንደምናየው ከሆነ ጎልድ አሁን ፋንዳሜንታል እንደሚወርድ ነው እያሳየ ያለው። ስለዚህ ቀጣይ ሳምንት ደግሞ ምን እንደሚፈጠር እናያለን። እና መጀመሪያ ላይ እንዳልኩት ያው በዚህ ዩቲዩብ ቻናል ጆርኒዎችን የማጋራ ይሆናል። ቴሌግራም ግሩፕም አለን፣ ሊንክ ከስር አለ። እዛ ጋር ጆይን ማድረግ ትችላላችሁ። እዚህ ጋር ዊክሊ አናሊሲስ ምናምን ነው፣ ጎልድ እና ዲክስዋይ ነው የምንሰራው። እዛ ቻናላችን ላይ ደግሞ የተለያዩ ፔሮችንም በደንብ የምንሰራ ይሆናል። የቀን ውሏችንንም ትሬድ የምናደርግ ይሆናል። እዛ ላይ እዛ ጋር ጆይን ማድረግ ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ጻፉልኝ፣ የማስተካክላቸው ነገሮች ካሉ እና ቻናሉንም ሰብስክራይብ ማድረግ አትርሱ። ለብዙ ሰዎች እንዲደርስ ደግሞ ሼር በማድረግ ተባበሩኝ።